ጋይስ ዋትስአፓችን ሴቲንግ ገብተን እናስተካክላለን ማለት ነው። ማንም እና እንዳንሳለለን መዝጋት እንችላለን በሴቲንግ ገብተን ማለት ነው። ለስኮ ማንም በተለይም በመዳም ቤት ስራ ስንሰራ ሁሉ ጊዜ ኦንላይን ናችሁ ምናምን ስንባል ከምንባል ይሄን ሴቲንጎችን ሁሉንም እንዝጋ ማለት ነው። በዚህ ቀጥታ እኔ ዋትስአፕን ነው ነክቼ የገባሁት። ከዛ በኋላ 3 ነጥብ ነክታችሁ ስትገቡ መጨረሻ ላይ ሴቲንግ ብለው እንትን ነክታችሁ ነው የምትገቡት። ከዛ በኋላ በዚህ ነው ያለው። ጋይስ ግሩፕ ምናምን የሚያስጨናንቃችሁ ከሆነ እዚህ ገብታችሁ እኔ ኤቭሪዋን አድርግ ነው ያለሁት። አንዳንዴ ዘጋለሁ ግን ማይ ኮንታክት ማለት ይቻላል። ማይ ኮንታክት ማይ ከሶስቱ አንዱን መርጣችሁ ማድረግ ትችላላችሁ። ከነሱ ሶስቱ ማለት ነው። ማለት ግሩፕ መርጣችሁ መግባት ትችላላችሁ። እዚህ ጋር እዚህ ጋር ነው ጉድ ባለው። አሁን እናንተ ማረጃ ቢገባችሁ ቢዚ ሆናችሁ ካላያችሁ በቀን 24 ሰዓት ውስጥ ይጥፋ ካላችሁ ካለ በዛ ይጠፋል ማለት ነው ለእናንተ። ስለዚህ ይሄ ጥሩ አይደለም። እንዲያጋጣሚ በስራ ቢዚ ሆነን ተመልሰን ስንገባ እናየውም አንድ መልእክትም ማለት ነው። እንደገባም ራሱ አያሳውቅም፣ ባዶ ነው የሚቀረው ከ24 ሰዓት ማለት ነው። ከ24 ሰዓት በኋላ ይሄ ደግሞ ከ7 ቀን በኋላ ይሄ ደግሞ 90 ቀን በኋላ ነው 3 ወር በኋላ ነው የሚለው። ይሄ ኦፍ ይሻላል። እኔ ብዙውን ጊዜ ኦፍ ነው የምጠቀመው፣ ምክንያቱም ካልፈለኩ እኔ ገብቼ መደለት ይሻለኛል። ምክንያቱም በዋትስአፕ ብዙ ኢንፎርሜሽን ሲገባ ስትፈልጉት ሴቭ አድርጋችሁ መጠቀም ትችላላችሁ። ደግሞ እዛ አፑ ላይ ይቀመጥ ካላችሁ ኦፍላይን አድርጋችሁ ኦፍ አድርጋችሁ ከፈለጋችሁ እናንተ ታጠፋላችሁ፣ ካልፈለጋችሁ ይዘው ይቀራል ማለት ነው። በጣም ጥሩ ነው። እዚህ ጋር 24 ሰዓት ጥሩ አይደለም እንደኔ ማለት ነው። ግን እናንተ የሚመቸው ከሶስቱ 24 ሰዓት ይሻላል፣ 7 ቀን ይሻላል፣ 3 ወር ይሻላል ወይስ መቼም እንዳይጠፋ እናንተ በፍላጎታችሁ ማጥፋት ትችላላችሁ ማለት ነው። ይሄ አንደኛው ሴቲንግ ነው። እዚች ደግሞ ገብታችሁ ይሄ ብሎክ በተና ነው። ከፈለጋችሁ ብሎክ ኮንታክት እየፈለጋችሁት ሰው ብሎክ የምታደርጉት ከዛ ብሎኩ የምታወጡት ወደዚህ መታችሁ ነው ማለት ነው። ኦኬ እዚች ጋር ነው ሌላ ነገር ያለው። ለኮለ ኮንሰፕት ነው ምን አደረገናል? ይሄ አይደለም ስቴት ይሁት አሁን ማለት ነው። ስቴት ፕራይቬሲ ነው ይሄ። who can see my state app data ማለት my contact ነው my contact accept ነው ወይስ only share with include ማለት share ከነሱ መርጣችሁ everyone ይሻላል። my contact ማለት ግን የራሳችሁ ሴቭ ያላችሁ ሰዎች ማየት ይሻላል። እዛም መርጣችሁ ነው ማስገባት ያለባችሁ። my profile who can see my profile photo ማን ነው የእናንተን ፕሮፋይል ማየት የሚያስፈልጋችሁ ወይ የምትፈልጉት ማለት ነው። ኦኬ ከነሱ ማን ነው የምትመርጡት? እኔ ማይ ኮንታክት አድርጋለሁ። እናንተ ኤቭሪዋን ማድረግ ትችላላችሁ። በቃ ከሶስቱ ኖቦዲ ማለት ይቻላል። ፕሮፋይላችሁ ማንም ካላችሁ መዝጋት ትችላላችሁ። ኖቦዲ አራት እንትን አለ። ይሄንን መርጣችሁ አድርጉ ቤተሰቦቼ። እዛ ነው ዋናው ቁም ነገር ያለበት። ለኔ ቁም ነገር ነው ብዬ ያሰብኩት ለእናንተም ይሆናል። ማንንም አሁን ኦንላይን ዋይፋይ ሁሉ ጊዜ ክፍት ስለሚሆንልን እኛ ኦንላይን ነው የምንመስለው ሁሉ ጊዜ ማለት ነው። ስለዚህ አሁን ምን ሰራው ሌላ አገራቶች አረብ አገራቶች ያለነው አገር ቤትም መሰለለ ሰው ይኖረናል። እዛም ቢሆን ሁሉ ጊዜ ኦንላይን ምን ታረጋለሽ እንባባላለን። ስለዚህ ለምን ኦንላይን እናረጋለን ነው የኔ ዋናው ነገር። ኦንላይን ኤቭሪዋን ካላችሁ ማንም ያያል። በዚህ ከሆነ እናንተ ሴቭ አረጋችሁ ሰው ነው የሚያየው። እዚች ጋም ያው እናንተ የመረጣችሁ ሰው ነው። አሁን ይሄን ነክቼ ቢገባ መርጪ ነው ሰው ከሰው መርጠሽ ነው ወይ መርጠህ ነው የምታስገባው ማለት ነው። ይሄ ጋር ደግሞ እንደዚህ መርጠህ ያንቺውና የሱ ወይም እሷ ሴቭ ያላችሁ ሰዎች ሁሉም ያያሉ። እና ከፈለጋችሁ እንደዚህ ማድረግ ትችላላችሁ፣ ከፈለጋችሁ እዚህ ማድረግ ትችላላችሁ። ግን እኔ የምመርጠው እዚህ ነው ይሻላል። እናንተም ይሻላል። ማንንም ማያያችሁ በቃ ምን አረጋል
እናንተ ግን ኦንላይን ናችሁ። ማንንም እዚህ ላይ ስትጽፉ አንዳንዴ አለ ኦንላይን ከሁለት ሰዓት በኋላ ነው ወይ አንድ ደቂቃ ምናምን እያለ እዚች እናንተ ስትጽፉ ወይ ሲገቡ ፕሮፋይል ከፍቶ ጽሁፍ ሲጽፍ ያሳያል ማለት ነው። እንደዚህ እንዳያሳይላችሁ ይሻላል ብዬ ያሰብኩት ነው። ግን ቤተሰቦች ሰብስክራይብ አድርጉ። እስካሁን እያያችሁ እየሰማችሁኝ ካላችሁ ሰብስክራይብ አድርጉ፣ ላይክ ማድረጉ ለሌላ ሰዎች እንዲደርስ ይረዳኛል። ደግሞ ሌላ አዲስ ስልክ ተጠቃሚ ካለ ይጠቅማል ያላችሁ ሰዎች ካሉ ፕሊዝ ሼር አድርጉላችሁ እና ይሄን ይመስላል። ደግሞ who can see when I am online እናንተ ኦንላይን ናችሁ ወይም የት ናችሁ ምናምን ናችሁ ማለት ነው። ይሄ ላስት ታይም ነው የወጣችሁበት ጊዜ ነው። አሁን እናንተ አሁን ኦንላይን ናችሁ ወይስ አይደለም የሚለው የሚያሳዩበት ነው ይሄ ማለት ነው። ስለዚህ ለምን እያሳያል አልፈልግም ብዬ እኔ ሳም አስ ላስት ሲን ብያለው። እናንተ ከፈለጋችሁ አንዳንዴ ነው የሚያሳየው፣ ግን ከፈለጋችሁ ኤቭሪዋን ማለት ትችላላችሁ። ግን ይሻላል እናንተም እንደኔ ተጠቀሙ። ይሄን አድርጋችሁ ማለት ነው። ሳም ላስት ሲን ብላችሁ አስ ላስት ሲን አንዳንዴ ያሳያችኋል መርጣችሁ ማለት ነው። ያ ይታያል አይደል? እንደዚህ ነው በቃ who can see when የሚለው እናንተ ሴቲንግ ስትገቡ ያሳያችኋል ማለት ነው። ልክ እንደዚህ ደግሞ ካልገባችሁም ከፈጠናችሁ ካችሁም ሶሪ። ደግሞ ለአማርኛም ራሱ በጣም ሶሪ። አማርኛ ሁለተኛ ቋንቋ ስለሆነ ነው ቤተሰቦቼ፣ በጣም ሶሪ። እና እኔ የመረጥኩት ኖቦዲ ነው። እዛ ጋር ሳም አስሊስት ብዬ ነው። እና ይህን ይመስላል። አስተካክሉ። ሌላ ምን አለ? ስቴት ኮንታክት ይሄ ያሳየውበት ቦታ ነው ለእናንተ ማለት ነው። ኦኬ ጋይስ እዚህ ጋር ማለት ነው እዚች ጋር ማታውቁ ኮኔክተር ሳይለንት ማድረግ ትችላላችሁ። እዚህ ሳይለንት አናውን ኮለርስ ማለት ነው። ማታውቁ ኮለር ምደውሉም እናንተ ማታውቁ ሰዎች ከደወላላችሁ እዚህ እንደዚህ ካላችሁ አያሳይም። ማንም ከደወለ አያሳይም፣ ሳይለንት ነው የሚያደርጋችሁ። ለሱ ይደውል ይችላል፣ ግን ለእናንተ አያሳያችሁ። የፈለጋችሁን ተጠቀሙ። ሜቢ አንዳንዴ ከፈለጋችሁ ነው ብዬ ነው። ዩዝ ኢፌክት ዩዝ ካሜራ ኢን ቪዲዮ አይዲያ ምንም የምጠቅመው ነገር የለም። እነኚህን ተጠቀሙ። ሌላ ነገር ካላችሁ አምጣላችኋለሁ። ብሎክ አናውን አካውንት ፕራይቬት አድሬስ ኢዝ ኮል ይቅርባችሁ። ይሄን ይመስላል ቤተሰቦቼ። ቴንኪዩ እስከ መጨረሻ አያችሁኝ፣ በጣም ቴንኪዩ አመሰግናለሁ። በዋትስአፕም በኢሞም በፌስቡክም በፈለጋችሁት ያልገባችሁ ነገር ካላችሁ ጠይቁኝ በኮሜንት እና ላይክ ሰብስክራይብ እና ኮሜንት አድርጉልኝ። ቤተሰብ አመሰግናለሁ።